I do believe that Jesus is most likely the Messiah. Why? Why what? Why do you believe that? I've seen too much. Then why are you doing this? I suppose I have not seen enough. እዚህ ጋር 300 ታፈሳለች፣ እሱ እዛ 30 ይቀበልበታል። የሰው ጎራ ይሄ ነው። አንዱ ኢየሱስን በብዙ ሊያመልክ ፈቃደኛ ይሆናል፣ አንዱ በብዙ ኢየሱስን ሪጀክት ለማድረግ ኢየሱስን ለመቃወም በብዙ ደግሞ ዋጋ ይጠይቅበታል። የሚጠብቁት ንጉሥ እግዚአብሔር በተቀደሰው ተራራ ላይ የሾመው እንደሆነ አንዲት ሴት ዕውቅና ትሰጣለች። የሃይማኖቱ ግን ማህበር ኢየሱስ ክርስቶስን ምንድን ለማስወገድ በተንኮል ይማከራል። We have a problem. Jesus operates entirely outside our jurisdiction. Woe to you, scribes and Pharisees! Stop this at once! The world is changing and Jesus offers a vision to redeem it. He is not the Messiah! ኢየሱስን ለመቃወምና በተንኮል ለመግደል የሚያሰረው ቡድኑ ራሱ የሃይማኖት ቡድኑ ነው። ሊቀ ካህኑ፣ የሕዝብ አለቆች፣ የካህናት አለቆች በዓለም ነበር፣ ዓለምን በእርሱ ነበር፣ ዓለምም አላወቀው። ከእግዚአብሔር ጋር ያለን ግንኙነት ሁሉ የሚወሰነው እግዚአብሔር በቅዱሱ ተራራ ላይ በሾመው በልጁ ላይ ባለን አቋምና እምነት ነው። ኢየሱስ አይዲያ አይደለም፣ ትምህርት አይደለም፣ የጴንጤም ስብከት አይደለም። ኢየሱስ በታሪክ የነበረ በሰውነት የተገለጠ መለኮት ነው። ሰማይን የሰራ ምድርን ያጸና ለመቁጠር የሚዳግተንን የሚያካክል ትልልቅ ከዋክብትን ዩኒቨርስን ወደ መኖር ያመጣ በሰው ልጆች ታሪክ ውስጥ አድራሻ ያለው ቀበሌ ያለው የገባበት መንገድ በሚታወቅ ሁኔታ በዚህ ምድር ተመላልሷል። በዘንባባ ንጣፍ የተቀበሉት ጌታ የካህናት አለቆችና ጻፍቶችን እረፍት ነስቷቸዋል። እንዳይተዉት ስልጣናቸው እንዳያጠፉት ሕዝቡን ፈርተዋል። የቤተ መቅደሱ ሹሞች በዚህ ሁለት መንታ የሐሳብ መንገድ ላይ ያሉ ከተመረጡት መካከል አንድ ሰው ወደ እነሱ ይመጣና ጭንቀታቸውን ያስወግድላቸዋል። የአስቆሮቱ ይሁዳ። ዛሬ ዕለተ ሮብ ላይ እንገኛለን። በዕለተ ሮብ ምን ተከሰተ? አብራችሁን ቆዩ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችሁ። መጋቢ ዮናታን ነኝ። መቼም ክርስቲያኖች ከሚያከብሩ ትልልቅ በዓላት መካከል አንዱ ትንሣኤ ነው። ሁለተኛው ደግሞ የኢየሱስ ክርስቶስ መወለድ ነው። መወለዱንና ትንሣኤውን ስናወራ አብረን በመካከል የኢየሱስ ክርስቶስን ሞት ማንሳት የግድ ነው። ስለዚህ ኢየሱስ የተነሳ የተወለደ የሞተ ነው ብለን ስናስብ በመለኮትነት ብቻ ሳይሆን በሰውነት የነበረ አንድን አካል ስለምናወራ በታሪክ መካከል ያለውን ደግሞ መኖሩን መውጣት መግባቱን እንድናወራ እንገደዳለን። ምክንያቱም ኢየሱስ ክርስቶስ በታሪክም የነበረ ስለነበረ በቀንና በሰዓት በወራት በገባበት ሰፈር በወጣበት በሄደበት ሰርግ ቤት በተገኘበት ለቅሶ ቤት የነበረም እንደሆነ ወንጌላችን ስለዘገበልን እዚህ አሁን በቅርብ የምናከብረው መቼም ከሁለት ከሶስት ቀን በኋላ የምናከብረው የትንሣኤ በዓል ሁል ጊዜም ወደ ኋላ ሞቱን እንድናስብ ስለሚያስገድደን ከሞቱ ጋር ኢየሱስ የክርስትና ትምህርትና ሐሳብ ብቻ ሳይሆን በታሪክ የነበረም ሰው እንደሆነ እንድናስብ ያደርገናል ነገሩ። ስለዚህ ዛሬ ላይ ኢየሱስ ክርስቶስ በታሪክ አለ ስንል በነበረበት የታሪክ ሂደት ውስጥ ከትምህርቱ ከህይወቱ ቀጥሎ የመጨረሻው ከትንሣኤ በፊት ያለችውን አንድ ሳምንት እንድናያት በዚህ እድል ስለተሰጠ እኔ ከእናንተ ጋር የሮብን ቀን እንድንካፈልና እንድናይ በዚህ አለው። የኢየሱስ ክርስቶስ የመጨረሻው ሳምንት ከትንሣኤው በፊት ያሉት ሳምንት የወንጌላችንን 1/3 ክፍል ያክል ዘገባ ወስዷል። የኢየሱስ ውልደት፣ ትምህርቱ፣ የወጣበት የገባበት የወንጌላችን 2/3 ሲሆን በትልቁ ሽፋን የተሰጠው የኢየሱስ ክርስቶስ የመጨረሻው ሳምንት አገልግሎት ነው። ሁሉም ወንጌላት የዘገቡት ነው። በጣም ደግሞ አስፈላጊ ስለሆነ በደንብና በጥልቀት የተዘገበ ነው። ኢየሱስ ክርስቶስ የመጨረሻውን ሰሞን የወጣበትን አንዳንዶቹ በቀናት እየከፋፈሉ አስቀምጠውልናል። ሌሎች ወንጌላት ደግሞ
ትምህርቶቹንና ቀኖቹን ባይገልጡም እንኳን የመጨረሻ መሆኑን ግን በሚያሳውቅ ሁኔታ ገልጠውልናል። ስለ ቀን የምናወራለት ኢየሱስ በቀን ኖረ ስንል ከዘላለም የመጣ በሚወሰን ቦታና ባድራሻ ኖረ ስንል በማይወሰን ቦታና ሁሉን በሚገኝበት ባህሪ የነበረ መሆኑን ማወቅ አስፈላጊ ነው። ለአንዳንድ ሰዎች በቀን የምናመጣው ኢየሱስ የክርስትና ሐሳብና ትምህርት ብቻ ስለሚመስላቸው በብልሃት የተፈጠረ ተረት ስለሚያደርጉት ኢየሱስ ክርስቶስን ለመከተል ይቸገራሉ። ልክ እንዳልኳቸው ሮብን እናወራለን። ከሮብ በፊት ግን ይሄ የኢየሱስ ክርስቶስ ታሪክ ከመጽሐፍ ቅዱሳችን ውጪ ባሉ የታሪክ ዘጋቢዎች የተዘገበ ነገር እንደሆነ መረዳት አስፈላጊ ነው። ምናልባት ይህንን የወንጌል መጽሐፍ ብንዘጋው ከ5 የሚበልጡ የታሪክ ጸሐፊዎች ኢየሱስ የሚባል የዛሬ 2000 ዓመት በሚድል ኢስት መካከል በኢየሩሳሌም የኖረ ደሞም ያ ሰው አምላክነቱን ክሌም ያደረገ አምላክ እንደሆነ ራሱን ያለ ደሞም አምላክ ነህ ብለውት ደግሞ የተከተሉት የዛው ዘመን ተከታዮች እንደነበሩት የታሪክ ጸሐፊዎች ዘግበውልናል። ለምሳሌ ጆሴፈስ የሚባል የጁ ሂስቶሪያን አለ። ታሲደስ የሚባልም የፈርስት ሴንቸሪ የታሪክ ጸሐፊ አለ። እነዚህ የታሪክ ጸሐፊዎች ኢየሱስ የሚባል ሰው በምድር እንደኖረ በተለያየ ተአምራት እንዳደረገ ሙታን እንዳስነሳ ድንቅ እንዳደረገ ደሞም ብዙ ተከታዮችና ተጽዕኖ ፈጣሪ ሰው እንደነበረ ነግረውናል። ደሞ አምላክነትን ደግሞ ክሌም ያደረገ እንደሆነ ስለዚህ አምላክ በስጋ የተገለጠበትን ወራት የዘገበው መጽሐፍ ቅዱሳችን ብቻ ሳይሆን ከ5 የሚበልጡ የታሪክ ጸሐፊዎች ናቸው። ሁለቱን ልክ እንደጠቀስኩላችሁ ነው። ስለዚህ ኢየሱስ አይዲያ አይደለም፣ ትምህርት አይደለም፣ የጴንጤም ስብከት አይደለም። ኢየሱስ በታሪክ የነበረ በሰውነት የተገለጠ መለኮት ነው። በጣም ከሚደንቀኝ የወንጌል እውነት መካከል የዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለም ነበር ይላል። ዓለምም በእርሱ ሆነ፣ ዓለም ግን አላወቀውም ነበር ይላል። ሰማይን የሰራ ምድርን ያጸና ለመቁጠር የሚዳግተንን የሚያካክል ትልልቅ ከዋክብትን ዩኒቨርስን ወደ መኖር ያመጣ በሰው ልጆች ታሪክ ውስጥ አድራሻ ያለው ቀበሌ ያለው የገባበት መንገድ በሚታወቅ ሁኔታ በዚህ ምድር ተመላልሷል። ስለዚህ ዛሬ መርጠን የመጨረሻውን ሳምንት ኢየሱስ እንዴት አሳልፏል ብለን አንድ ቀን አንስተን እንድናወራ የሚያደርገን ነገር ኢየሱስ መለኮት ብቻ ሳይሆን በፍጹም ሰውነት የተገለጠ እግዚአብሔር እንደሆነ ስለምናምን ጭምር ነው። ስለዚህ ወንጌላችን ይሄንን ይነግረናል ወይ? ኢየሱስ ሮብ በሚባለው የመጨረሻ ሳምንቱ ላይ ያደረገውን ነገር ይዘግብልናል በትክክል። የማቴዎስ ወንጌል ምዕራፍ 26 ላይ ኢየሱስም እነዚህን ቃላቶች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅ ሊሰቀል አልፎ ይሰጣል አለ። በዚያን ጊዜ የካህናት አለቆች የሕዝብም ሽማግሌዎች ቀያፋ በሚባለው በሊቀ ካህን ሊይዙት ሊገድሉትም ተማከሩ ይላል። እዚህ ጋር ልክ ቁጥር 1 ላይ ማቴዎስ ምዕራፍ 26 ላይ ቁጥር 1 ላይ እንደተመለከትነው ከ2 ቀን በኋላ ፋሲካ እንደሚደረግ ኢየሱስ ክርስቶስም አልፎ እንደሚሰጥ መከራ እንደሚቀበል እንደሚሰዋ ይነግረናል። ከ2 ቀን በፊት ከሆነ አርብ ነው ኢየሱስ ክርስቶስ ይሄ የሆነበት። ይሄኛው ቀን ኤግዛክትሊ ሮብ ዕለት ያሳለፈውን የሚናገር ነው። ስለዚህ ኢየሱስ ክርስቶስ ሮብ ዕለት ይልና ከታች በወንጌል እንደተገለጸው አንድ ቡድን ያነሳል። ሊቀ ካህናቱ፣ የካህናት አለቆች፣ የሕዝብ አለቆች በሊቀ ካህኑ በቀያፋ ግቢ ተሰበሰቡ ይልና ኢየሱስን በተንኮል ለመያዝና ለመግደል ተማከሩ ይለናል። እንግዲህ ይህንን ምዕራፍ እየቀጠልን ወደ ታች ስንሄድ ይሄ እየተደረገ ያለ አንድ ሰው ደግሞ ኢየሱስ ክርስቶስን በማዕድ ተቀብሎት ግብዣ እንዳደረገለት ይነግረናል። የዮሐንስ ወንጌል ላይ ወይ የሉቃስ ወንጌል ላይ ራት ግብዣ ብሎ ይጠቅሰዋል። እዚህ ጋር ግን ኢየሱስ በለምጻሙ ስምዖን ቤት በማዕድ ተቀምጦ ሳለ ይለናል። ይሄው ቀን እንደሆነ ዘገባው ይገልጽልናል። ኢየሱስን በማዕድ የተቀመጠበትን ደግሞ ቦታ ይነግረናል። ስለዚህ ኢየሱስ ክርስቶስ ሮቤን በሚባለው ኦልሬዲ ፐብሊክ አገልግሎቱን ማክሰኞ ስለጨረሰ ወደ ቢታንያ ተመልሷል። በቀያፋ ግቢ ኢየሱስን በተንኮል ለመግደል አሳልፎ ለመስጠት ምክር አለ። አንድ ሰው ደግሞ ታሞበት ሰው አይደለም። የሚገርመው ሁል ጊዜ ይህንን ሳነብ የምደነቀው ከሁለት የመጽሐፍ ምዕራፎች መካከል አንደኛው ይሄ ነው።
ኢየሱስን ደግሶ የጠራ ሰውዬ ነው። የታመመበት ሰው የለም፣ የሚፈወስ የለም፣ የሆነ የጎደለው የሚወል ኢየሱስ እዚህ ቤት የተፈለገው ለእራት ግብዣ ነው። ና ብላ ተብሎ ና ጠጣ ተብሎ እየተስተናገደን ያለው ይህንን የሚያስተናግዳለ። ደግሞም ሌላ ቦታ ላይ ደግሞ ኢየሱስን ለመግደል በተንኮል የሚማከር ቡድን እንመለከታለን። እዚሽ ጋር ይህንን ለምትመለከቱ ሰዎች ብዙ ጊዜ እግዚአብሔርን እንድንፈልግ የሚያደርገን ነገር ጉድለት ነው። የታመመ የጎደለ የተሰበረ እንዲጠግን ነው። ወንጌል ላይ ግን ኢየሱስ በሁሉ ቤት የተጠራው በችግር እንዳይደለ ከምናውቅበት መጽሐፍ መካከል አንደኛው በዚህ ሮብ ቀን አንድ ለምጻም ሰሞን፣ ሌላኛው ፈሪሳዊው ሰሞን ብሎ ሉቃስ ላይ ይዘግበዋል። ኢየሱስን በማዕድ ያስተናገደው ሰው ትመለከታላችሁ። ልክ እንደዚህ ያለ ወንጌል የዮሐንስ ወንጌል ምዕራፍ 2 ላይ በቃና ዘገሊላ ሰርግ ነበር ይልና ኢየሱስ ከደቀ መዛሙርቱም ከእናቱም ጋር ታደመ ይላል። እዛም በድግስ በሰርግ ተጠርቷል። ሁሌ አንድ ነገር አስባለሁ። ይሄንን ሳስብ በሙላት የፈለግነው ኢየሱስ በድንገተኛ ጉድለት እንደሚገለጥ ቃና ዘገሊላ ላይ ትመለከታላችሁ። በስምዖን ቤት እንግዲህ በዛ ግብዣ ላይ የተደረጉ ነገሮች አንደኛው በአራቱም ወንጌል ላይ የተገለጠ አንድ ታሪክ ታገኛላችሁ። አንዲት ሴት ዋጋው እጅግ ውድ የሆነ ይላል ማቴዎስ የአልባስጥሮስ ብልቃጥ የተቀመጠ ሽቶ ይዛ መታ ኢየሱስን እንደቀባችው ይነግረናል። አራቱም ወንጌሎች ሽቶ ስለተቀመጠበት ብልቃጥ ያወሩልናል። በስም ጠቅሰው ውድነቱን ይገልጹልናል። ስለ ሴትየዋ ግን ድርጊት በጣም አብራርቶ የነገረን የሉቃስ ወንጌል ሉቃስ ወንጌል ምዕራፍ 7 ላይ እንዴት አድርጋ ኢየሱስ ክርስቶስን በድርጊቷ እንዳመለከችው ይነግረናል። ግን አራቱም ወንጌላት ይህንን ድርጊቷን ይዘግብልናል። ስለዚህ በማዕድ ከተቀመጠበት መታ ኢየሱስ ክርስቶስን ውድ የሆነ ነገር እንደውም ዋጋው ሲገለጥ እጅግ ውድ ይላል። ሌሎች ወንጌላቶች እንደውም የተሰበረውንና ያፈሰሰችለትን የሽቶ ዋጋ ሲነግሩት 300 ዲናር ነው። አንዳንዶች እንደሚሉት በጊዜው የ2 ዓመት ወይም ደግሞ የ1 ዓመት የአንድ መደበኛ ሰራተኛ ደሞዝ ነው ይላሉ። ስለዚህ አንዲት ሴት መታ ኢየሱስን በዛ ቀን በቢታንያ በነበረበት ሽቶ ልትቀባው ያላትን ውድ ነገር ልትሰብርለት ፈቃደኛ የሆነች ሴት ይነግረናል። ይህንን ድርጊቷን የተቃወሙት ግን በዛ ለኢየሱስ ሽቶ ሲፈስለትና ሲሰበርለት የነበሩ አብዛኛው ደቀ መዛሙርት ነው ብለው ወንጌል ይነግሩናል። ዮሐንስ ወንጌል ላይ ግን ይሄ የተሰበረውን የሴትየዋን አምልኮ የተቃወመውን ሰው ማንነት ስም ደግሞ የሰውየውን ባህሪ ገልጦ አስቆሮቱ ይሁዳ ሌባ ስለነበረ ቀረጢትም ይይዝ ስለነበረ ከሚቀመጠውም ይወስድ ስለነበረ ተቃወመ ይለናል። ግን ይህንን አምልኮ የተቃወሙት አብዛኛዎቹ እንደሆኑ ይነግረናል። እዚህ ጋር የምትመለከቱት አንዲት ሴት የኢየሱስ ክርስቶስ ማንነትን ተረድታ ያላትን ውድ ነገር ለመስጠት ስትመጣ ትመለከታላችሁ። እነሱ ብክነት ያሉትን ግን አምልኮ የተደረገለት ስለ ሁሉ ዕውቀት ያለው ኢየሱስ አታድክሟት ብሎ አምልኮዋን ውድ ነገር ቢሰበርለትም እንኳን ሲቀበልና ሲያስተናግደው ትመለከታላችሁ። በጣም ደስ በሚል ቃል ነው። እዛ ጋር ስለምን ታደክሟታላችሁ ብሎ ነው ንግግራቸውን የተቃወማቸው። ስለዚህ አንዳንድ ጊዜ ለኢየሱስ ክርስቶስ የሚወጣ ነገሩ በጣም ብዙም እንኳን ቢሆን በሌሎች ዘንድ የተሰጠው ስም ሳይሆን በኢየሱስ የተሰጠው ስም ልክ እንደሆነ በዚህ ትመለከታላችሁ። አታድክሟት፣ ልክን ያደረገችው ይላል። ስለዚህ የትኛውም ነገር ለኢየሱስ ቢወጣለት ብክነት አይደለም፣ አምልኮ ነው። እሷ ውድ ነገሯን ሰበረች። ያደረገችበትንም ምክንያት ኋላ ላይ መጣለው እንመለከተዋለን። በዚህኛው ታሪክ መጨረሻ በማቴዎስ ምዕራፍ 26 ቁጥር 16 ላይ ከዚህ ድርጊት በኋላ የአስቆሮቱ ይሁዳ ወጣ ይልና ወደ ሊቀ ካህኑ ግቢ እንደሄደ ይላል። ምንድን ትሰጡኛላችሁ አሳልፌ ብሰጣችሁ ብሎ ይናገራል። ይህንን በዋጋ 300 ዲናር ነው ይለዋል። ሴትየዋ ለኢየሱስ ያፈሰሰችለት ነገር እዛ ደግሞ ለአስቆሮቱ ይሁዳ ኢየሱስን አሳልፈ ብትሰጠን 30 ዲናር እንሰጣለን ይሉታል። እዚህ በጣም ውድ ነገር ኢየሱስን ለማምለክ ታመጣለች። አንድ ግን 3 ዓመት የተከተለ ኢየሱስ ክርስቶስ ላይ ጥያቄ የተፈጠረበት የጥፋት ልጅ የተባለ ኢየሱስን በ30 ዲናር ሊሸጥ እዛ ጋር ይደራደራል። ሁሌም በዓለም ላይ ያለ የሰው ጎራ ይሄ ነው።
አንዱ ኢየሱስን በብዙ ሊያመልክ ፈቃደኛ ይሆናል። አንዱ በብዙ ኢየሱስን ሪጀክት ለማድረግ ኢየሱስን ለመቃወም በብዙ ደግሞ ዋጋ ይጠይቅበታል። እዚህ ጋር 300 ታፈሳለች፣ እሱ እዛ 30 ይቀበልበታል። ይህንን የወንጌል ክፍል ስመለከት አጠቃላይም በካህናቱ በሊቀ ካህናቱ ግቢ የተደረገውን ስመለከት ወደ ልባችን የሚመጣ ከኢየሱስ ክርስቶስ በትንቢት ከተገለጠበት የመዝሙር መልእክቶች መካከል መጽሐፍት መካከል መዝሙረ ዳዊት ምዕራፍ 2 በብዙ ልብ እንደሚመጣ አስባለሁ። መዝሙረ ዳዊት ምዕራፍ 2 ላይ እንዲህ ይላል፣ በለምጻሙ ስምዖን ቤት እቺ ሴት የምታደርገውን ድርጊትና በሊቀ ካህናቱ ግቢ ደግሞ የሕዝብ አለቆች የካህናት አለቆች ኢየሱስን በተንኮል ለመግደል የሚማከሩበትን ይህንን ድርጊት የሚናገር በግልጥ የሚያወራ አንድ የመዝሙርን አንድ ላንብብላችሁ። የመዝሙረ ዳዊት ምዕራፍ 2 ነው። የታወቀ ስለ ኢየሱስ ወይ ሜሳያኒክ ሳልም ከሚባሉት መካከል አንዱ ነው። ቁጥር 1 ላይ እንደዚህ ይላል፣ አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱ ነገር ይናገራሉ? የምድር ነገሥታት ተናሱ፣ አለቆች በእግዚአብሔርና በመሲሑ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውን ከኛ እንጣል ይላሉ። በሰማይ የሚኖረው እርሱ ይስቃል ይላል። ቀጥሎ እግዚአብሔር በተቀደሰው ተራራ ላይ ልጁን እንደሾመ ያውጅና ለአለቆች ለነገሥታት ለሕዝብ ማስጠንቀቂያ ይሰጣል። ምንድን ይሄንን የሾመውን ቢቃወሙ የእግዚአብሔር ቁጣ እንደሚነድድባቸው ያደርግና ቁጥር 12 ላይ ግን በአዲሱ መደበኛ ትርጉም ላይ ምን ይላል? ቁጣው ፈጥና እንዳትነድድ እናንተ የልጁን እግር ሳሙ ወይም ልጁን ሳሙ፣ በእርሱ የሚታመኑ ብሩካን ናቸው ይላል። ከላይ የሚማከሩ አለቆች የሕዝብን አለቆች ነገሥታትን ያስቀምጣል። ቁጥር 12 ላይ ግን በቅዱሱ ተራራ ላይ የሾመው ልጁ ስለነበረ የልጁን እግር ሳሙ ወይም ልጁን ሳሙ ይላል። ምክንያቱም ቁጣው ፈጥና ትነዳለች፣ በእርሱ የሚታመኑ ሁሉ ብሩካን ናቸው ይላል። የሚማከር ያሳየናል። ማቴዎስ ምዕራፍ 26 ላይ ሮብ በተባለው ቀን ላይ ደግሞ እዛው ምዕራፍ 26 በቢታንያ በስምዖን ቤት አንዲት ደግሞ የምትስም ሴት ያሳየናል። በተራራው ላይ የተሾምክ አንተ ነህ ብላ እንደውም አንዳንድ ሰዎች እቺ ሴት የሰበረችውን ሽቶ ሲገልጡ ነገሥታት የሚቀቡት ሽቶ ነው ይባላል። ሁሉ ሰው በሽቶ የተደነቀበት ዋጋው እጅግ ውድ ስለሆነ ብቻ ሳይሆን ለተመረጡ ሰዎች ብቻ የሆነ ሽቶ ነው። ንግስናውን ዕውቅና የሰጠችበት ለኢየሱስ ያፈሰሰችው ውድ ስለሆነ ብቻ ሳይሆን የአምላክ ልጅ እንደሆነ በሥጋ የተገለጠ የሚጠብቁት ንጉሥ እግዚአብሔር በተቀደሰው ተራራ ላይ የሾመው እንደሆነ አንዲት ሴት ዕውቅና ትሰጣለች። የሃይማኖቱ ግን ማህበር ኢየሱስ ክርስቶስን ለማስወገድ በተንኮል ይማከራል። አሁንም ዓለም ይሄ ነው። ኢየሱስን የሚጠላ አለ፣ ኢየሱስን ደግሞ የሚያመልካል። ኢየሱስን የሚወድ እዚህ አለ፣ ኢየሱስን ደግሞ እዛ የሚገፋል። እዚህ ወዳጆቼ ሁልጊዜም ምናልባት ይህንን ለመስማት እድልም ካገኛችሁ ሁልጊዜም በልባችሁ እንድታስቡት የሚያስፈልገው የህይወታችን መጨረሻው ከእግዚአብሔር ጋር ያለን ግንኙነት ሁሉ የሚወሰነው እግዚአብሔር በቅዱሱ ተራራ ላይ በሾመው በልጁ ላይ ባለን አቋምና እምነት ነው። ኢየሱስን ልታመልኩት ነው ወይስ ኢየሱስን ልትጠሉት ነው የሚባለው ያስፈልጋል። እዚህ ጋር የሚገርማችሁ ኢየሱስን ለመቃወምና በተንኮል ለመግደል የሚያሴረው ቡድኑ ራሱ የሃይማኖት ቡድን ይለናል። ሊቀ ካህኑ፣ የህዝብ አለቆች፣ የካህናት አለቆች ናቸው። ኢየሱስን ደግሞ የምታመልከው በሉቃስ ምዕራፍ 7 ላይ ሚላታል የሰፈሩ ኃጢአተኛ ይላል። እንደውም ሉቃስ ሲዘግብ እግሩን በኃይል የስምዖን እንኳን ጥርጣሬ አምልኮ እንዳታቆም ሳታቋርጥ እግሩን ሳመች ብሎ ይነግረናል። እዚህ ለእሷ የእግዚአብሔር ብርሃን መጥቷላታል ስለ ልጁ። አንድ ደግሞ የሃይማኖት ቡድን እግዚአብሔር የላከውን ልጁን ይገፋል። ይሄ ቅድም ያነሳ ነው ዮሐንስ ወንጌል ምዕራፍ 1 ላይ ያለ ነው። በዓለም ነበር፣ ዓለምም በእርሱ ነበረ፣ ዓለምም አላወቀው ይላል። ኢየሱስን ማወቅና አለማወቅ አንድ ዕውቀት ማወቅና አለማወቅ አይደለም። ምክንያቱም እውነተኛው አምላክ ማወቅ የላከውንም ልጁን ማወቅ ይህ የዘላለም ሕይወት ነው። በታሪክ አሁን የምዘግብላችሁ ከታሪክ ውጪ በዘላለም የኖረ ነው። በአድራሻ በእሮብ ያመጣ ነው፣ ሮብ ሰኞ በማይባል የኖረ ነው። እዚህ ለእሱ ያላችሁ እግዚአብሔር የላከው ልጅ ነው ብሎ ማመን ስለኛ እንደሆነ ማመን ይህ
የዘላለም ሕይወት ነው። ኢየሱስን ማወቅ የዘላለም ሕይወት ነው። ወደ ታሪኩ ስንመለስ እቺ ሴት በሰበረችው ሽቶ ግን ኢየሱስ ክርስቶስ 3 ነገሮችን ይናገራል። አንደኛ የተናገረው ለቀብሬ አደረገችው ይላል። የተሰበረው ሽቶ ኢየሱስን አናግሮታል። ለቀብሬ አደረገችው ይላል። ለቀብሬ አደረገችውና ሰውነቴን ቀባች ይላል። ይሄም ኢየሱስ ክርስቶስ በትንሣኤ በእሁድ ቀን ከተቀበረ ከ3ኛው ቀን በኋላ ሽቶ ሊቀቡት ሲሄዱ እንደማያገኙት ሊናገር ስለፈለገ ይህንን ሰውነቴ ለቀብሬ ነው የቀባችው ይላል። ሞቱን ያወጀበት ድርጊት ሆኗል። የሰበረችው ሽቶ በዛ ውስጥ ሁሉ የሚቀጥሉት ቀናቶች ላይ ኢየሱስ መስዋዕት እንደሚሆን የታወጀበትን ንግግር የተናገረበት ሆኗል። በዚሁ ንግግር ውስጥ ግን ለቀብሬ የሚለው ልትቀባኝ ሽቶ ስትመጣ ስለማታገኘኝ አለ። ስለማታገኘኝ አሁን አድርገዋለችልና በዚሁ በሰበረችው ሽቶ ሞቱን ብቻ ሳይሆን ትንሣኤውን ይናገራል። መጨረሻ ላይ እንደዚህ የሚል ቃል አለ። ይህ ወንጌል በሚሰበክበት ቦታ ሁሉ ስለዚህ ሴት አብሮ ይነገራል። ዛሬ ምዕራፍ 26ን እችን ሴት እየጠራን የምናወራበት ምክንያት በዋነኝነት ወንጌላቶች ሁሉ ስር የዘገቧት በሰበረችው ሽቶ ነው። የመጨረሻ ነገር ልበልና ልጨርስ። ኢየሱስ ባደረገው ነገር ሰዎች በእምነት መልስ ቢሰጡት የዘላለም ሕይወት ያገኛሉ። ለኢየሱስ ሰዎች ደግሞ ያላቸውን ውድ ነገር የሕይወት ስርዓታቸውን ሁሉ ነገራቸውን ሲያስገዙለት ግን ወዳጆቼ መጽሐፍ እንደሚለን ሰዎች ባለ ታሪክ ይሆናል። መጽሐፍ ላይ የተዘገቡ ሰዎች ሁሉ እግዚአብሔር ያደረገላቸው ሰዎች ብቻ አይደሉም፣ ለእግዚአብሔር ያደረጉ ሰዎች ናቸው። ምናልባት በእምነት ይህንን በምሰሙ በእምነት አዎ እኔ አምናለሁ ኢየሱስ የእግዚአብሔር ልጅ ነው፣ ለእኔ ሞቷል፣ እኔን ለማጽደቅ ከሙታን ተነስቷል ብላችሁ ያመናችሁት በዚህ እምነት የዘላለም ሕይወት እንዳላችሁ እርግጥ ነው። ለኢየሱስ ግን የሚደረግ ነገር ድነት ሳይሆን ሰውየውን ባለ ታሪክ ያደርጋል። እዚህ ውስጥ የተጻፉት አብዛኛዎቹ ለእግዚአብሔር ያደረጉት ነገር ስላለ በእምነት ተከትለውታል፣ በእምነት ሰብረውለታል፣ በእምነት ወጥቷል፣ በእምነት ገብቷል። ምናልባት ዛሬ እናንተ ሕይወታችሁን ከሱ ጋር ለማድረግ ፈቃደኛ ከሆናችሁ የመጨረሻ ጥሪ ላደርግላችሁ ፈልጋለሁ። ኢየሱስ የእግዚአብሔር ልጅ ነው፣ በሥጋ ተገልጧል ብሎ ማመን፣ ሞቱም ትንሣኤው ስለ እኔ ኃጢአትና ስለ እኔ ጽድቅ የተደረገው ነው ብሎ ማመን፣ ይህ የዘላለም ሕይወት ነው። እንዲህ ልባችሁ የተነካካል ይህንን ጌታ ለመቀበል ለመከተል ፈቃደኛ ሆናችሁ ካላችሁ ይህንን ግብዣ ልጋብዛችሁ ፈልጋለሁ። ምናልባት በስክሪኑ ላይ የምትመለከቱትን ቁጥር ካገኛችሁ ደውሉና የሚመለከታቸውን ሰዎች አውሩ። ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ ከሙታን ተነስቷል። መልካም የትንሣኤ በዓል ይሁንላችሁ።